አሁን ከሌሊቱ 6 ሰዓት ነው። ይህ ጽድት ያለ ያበደ ቤታችን ነው። እዚህ ከመግባታችን በፊት ግን ላይፍ እንዴት እንደነበር አይተንም። ቃላብ እባላለሁ። 25 ዓመቴ ነው። የሶሻል ሚዲያ ማኔጀር እና የፊልም ስኩል ተማሪ ነኝ። እናም ዛሬ ከዚህ ኮርናሳ ማለቴ ስንት ዓመት ያኖረኝ ቤት ብቻ ከዚህ ካረጀ ቤት ወደ አዲስና ቅንጡ ቤት እንገባለን። ይህ ቪዲዮ ስሰራ እንግዲህ ለእኔም ታሪካዊ ቪዲዮ ነው፣ እንዲቀመጥልኝ እንዳስታውሰው ሲሆን ለእናንተም ደግሞ ይጠቅማቸዋል ብዬ በማሰብ ነው። ታዲያ እዚህ ጋር እንዳለ ቀይም ፓክ አድርጌ ከምኖርበት ከምወደው ብዙ ነገር ካሳየኝ ቤቴ ተነስቼ መውጣት ጀመርኩ። ይህ እንግዲህ ቤቴ ብቻ አይደለም ስቱዲዮ ነው። ብዙ ቪዲዮ እዚህ ውስጥ ስሰራ አይታችሁኛል። ብዙ ጓደኞቼን እዚህ አምጥቻለሁ። ብዙ ስራዎችን እዚህ ሰርቻለሁ። እውነት ለመናገር መነሻዬ ነው ማለት እችላለሁ። ሰው ታዲያ አሁን እዚህ ጋር ራይድ ጠርተን እየወጣን ነበር። An adjective, I got a vendetta against people who patented being negative when you should be getting after it. I got facts over tracks, isn't that spitting slow, spitting fast, I could roast, I could gas, think I'm okay at last, but I don't know if that can erase all the past and the pettiness, a reflection of the በርሶ ራይዱን ግርግሩ መቅረጽ ያልቻልኩበት ምክንያት ብቻዬን ነበር ስጭን የነበረው። ሶ ማቴሪያሎችም ትንሽ ነበሩ። ስለዚህ ብዙ ሾው ኦፍ ማድረግ አያስፈልግም ብዬ ነው የወጣሁት። በመጨረሻም ቤታችን ደርሰን በራችንን ከፍተን ገባን። እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ይመስገን። በመጨረሻም አዲሱ ቤታችን ደርሰናል። It's so hard, it's so huge, it's so difficult. At some point I'm so happy, man. ከባድ ነው። እቺን ያመጣሁት ከእናቴ ቤት ስመጣ ይሄው ጠረጴዛዬ፣ ይሄው ቴሌቪዥን፣ ይሄው ላይት ስታንድ እመቤቴን ከዚህ ውጭ ምንም ማለት ነው። መድኃኒዓለም ያውቃል ስለ ሁሉም ነገር። ዛሬ ያደረሰኝ እኔ አይደለሁ የክርስቶስ አለው ባይነት ነው። ሶ ነገም ከነገ ወዲያም አብሮኝ እንደሚሆን ተስፋ አደርጋለሁ። አሁን ይሄንን ወደ ክፍላችን እናስገባው። እዚህ ጋር እቃችንን እያስገባን ነበረ። ደቤ ይመጣል ብዬ ነበር። አሪፍ ደብ አልነበረኝ፣ ግን እሱም እንዳጋጣሚ ሆኖ እሱም እቃው ሙቭ ማድረግ ነበረበት እና ብቻዬን ነበር ቀኝ ሳመላልስ የነበረው። ድፍረት ነው፣ ምንም የማይዋሽ ድፍረት ነው። ግን ይህንን ድፍረት ሁልጊዜም ቢሆን ብቻዬን ስለማላደርገው አብሬ ከፈጣሪ ጋር መወሰነው ውሳኔ ስለሆነ አልፈራም። ዳትሷ እንጂ ውሳኔው ከባድና አስፈሪ እንደሆነ ግልጽ ነው። ከቤት ስወጣ ሻወር ወስጄ ነበር የወጣው፣ ግን እዚህ ስደርስ ኩርልስ ነው ያልኩት። ላይፍ ቦይ ዘናል የሚቀየር ልብስ አላጣም ብዬ አስባለሁ። ቤት እናጸዳዳለን። እንደሌላው ሰው ሻንጣ ሁለት ሻንጣ የምጎትት ሰው አይደለሁ። ሰው ከዚህ በኋላ ይቀራንን እንግዲህ ከክርስቶስ ጋር ሁሉንም እናሟላለን። ይመቻች። ብትቀሪን እንጂ መታመሜ መዘግየት። ሻወር ወስጄ ስጨርስ እመለሳለሁ። ይመቻች። ሻወር ልገባ ስል ምን እንዳየው ላሳያችሁ። ሩሜት አለኝ፣ ብቻ ጀለስ አለኝ አብሮኝና ሩሜት አለ። ላሳያችሁ ክፍሉ እንዴት ፏ እንዳደረገው። ይሄ ነው ክፍሉ እንደምታዩት። ይሄ ነው ቪው። ይሄን የመሰለ ቪው እናታችን ቅድስት ድንግል ማርያም አለች። ስታዩት እንዴት ደስ እንደሚል ፋርጎት ምናምን ያበደ ቤት ይመስላል። ታውቃላችሁ ያራዳ እዚህ መቻ። ሶ ጋይስ ሻወር ወስደን ጨረስን። ሶ አሁን መጥረጊያና ሞለል እንገዛለን። አንድ ላይ እንገዛና ቤቱን ፏ እናደርጋለን። ሞለያና መጥረጊያ ርቀቱ ማለት ነው። ርቀቱ እኔ ከምኖርበት ባንክ ለማግኘት ያለው ርቀት አይደል? ያን ያህል አላካብድም፣ ግን ከነበርኩበት ሰፈር አንፃር ረጅም ርቀት ነው የምትሄዱት ምናምን it's been a good time። ከእናንተ ጋር ሲሆን ደግሞ ያበደ እንደሚሆን ተስፋ አደርጋለሁ። የሚያራዳ ልጆች ማቴሪያል ገዝተን ጨርሰን it was good I swear to God አበደ ነው ማቴሪያል ሁሉንም ይዛል። የመቶርና አርጋ እንደ ለድርድሩ ለምን ታርጊስ ነው ብራንድ እንዳጨምሪና እንዳንቀያየም እንጂ እዛኛው ቢልዲንግ ነው
እሱ ላይ ቲክቶከሮች አሉ ምናምን ሲሉ ሰምቻለሁ። አሪፍ ኤክስፒሪየንስ ያበደ ነው። ባይዘው ቦታውን መገመት ትችላላችሁ። ኮሜንት ላይ ገባችሁ ቦታውን መገመት ትችላላችሁ። ቀስ በቀስ ምን በእግሯ ትሄዳለች እንደሚባለው ሁሉንም አሟልተን እንጨርሳለን። ፏ እናደርጋለን። ሰውን እቃችንን አስቀምጠን ደግሞ ወደ ሞለላ ፍለጋ ሞለላ የለም ተባለ። ወሳኝ ነገር ነው ሞለላ ባይዘው። እስቲ እዛ ካለን ጠይቅዛኝ ሱቅ ይታየኛል። we got the mall ወያ የዘ ያበደ ነው። 200 አካባቢ በጌታስ ወጥ ይዤው ወጣሁ፣ ግን ደከመኝ። እንደምታዩት ሄሪያል ሁሉም ነገር አለ። አሁን ይዘነው እንግባና let's see what happened man። በጣም ሁለቱን እንደመግዛ ላይፋችሁን የሁለቱን ገዛችሁ ማለት በቃ የምር ሙቭ አውት እያደረጋችሁ የምር የሆነ ነገር እየተፈጠረ ነውና ብዙ ጊዜ ሞዴላና መጥረጊያ ከተገዛ ነው ከቤተሰብ ዲታች የምታደርጉት ወይ የምትለያዩት እና አይጋ ቦዝ ኦፍ ዘ ማን እኔንን ምናልባት ማጥቦ እንደገዛው ተሻውጃለሁ ወይስ ትክክል ነኝ? እስኪ ንገሩኝ። ከተሸወርኩ ንገሩኝ፣ ትክክል ከሆንኩ ምንጫቸው ይሄን 250 ነው የገዛሁት። እቺ ደግሞ 170 ነው የገዛሁት። ባንዲ ነዞ 250 ነው። ጠቅላላ ወጪያቸው 250 500 ላይ 200 ነው 700 ላይ 200 900 ላይ 1000 ብር ነው የወጣው። እግዚአብሔር ይመስገን ከውሃው ውሃ እንደዛ ጋር 1000 ብር ነው የወጣው። እስካሁን ድረስ ይመጃችሁ።